ንገሪኝ ቅጣት በእናትሽ አታቀሳስቢ ቶሎ በይ። አንደኛ ቅጣት እንደ በግ እርስ ለህ እንባዕ ትላለህ 20 ጊዜ። ሁለተኛ ቅጣት ተንበርክከ እኔ ስቲቭ ሁሉ ጊዜ እንደቀጠቀጠችኝ ፈሳም ነኝ ታሪክ የለኝም ትላለህ 10 ጊዜ። ሁሌ ማዳ ድመቶች እና ለማዳ ሰዎች ናቸው ደግሞ ፊት ደብል ጋይስ ደብል። አይ ዜድ ድመት ማን ነው ስሙ የድመቱ? አሁን ዝም በል በእናትህ ድምፅ ዝም በል የት እንሂድ የማን ሰው ጋይስ ታፕታፕ ቴንክ ዩ ወይ ጉድ ጋይስ። ኧረ በታፕታፕ እሱ እኮ በታፕታፕ ነው እዚህ የደረሰው ጋይስ እንዴ በታፕታፕ። ኧረ ምን አይነት ፋሚሊ ነው? ኧረ ምን አይነት ፋሚሊ ነው ጋይሶች? ሌስኮ ሂዱ በቃ መተጋገዝ ቲምወርክ ነው። መተጋገዝ ቲምወርክ ነው። አሜን አሜን። እንኳን አብራ ደረሰን። እንደው አሸንፌ የበዓል ዘፈን ልክፈት እንደው በክርስቶስ ሂዱ። ታብዘ ስክሪን ታብዘ ስክሪን ፋሚሊ ቴንክ ዩ። ኧረ ለቀቅ ብለሽ ተጮች ዜድ የምን መኮሳተር ነው እንዴ? ፈታ በይ እንጂ ዜድ እኮ ጀግና ነሽ። እኔ ፈሳም ነኝ አስብዬዋለሁ እኮ እናቴ በስመ አብ ፈሳም ነኝ እኮ አስብዬዋለሁ። ማማ ትግረኛ ስታወሪ ሰምታሽ ተቀጣላት ስላለች ነው የተቀጣሁት። ባይዘወይ ጋይስ ሌትስ ጎ። ትሪፕል ነው የሚሆነው ጋይስ። መተጋገዝ ቲምወርክ ትሪፕል ነው የሚሆነው። በቃ አሁን ቅበሩኝ፣ በቃ ቅበሩኝ ጋይስ። አሁን ሌትስ ጎ። ላስት ጌም ነው ፕሊዝ። 13 ሰው አንዳንድ አበባ 13 ሰው አንዳንድ አበባ 13 ሰው ሌትስ ጎ። ቶሎ በሉ ቶሎ። በቃ ሙሉት። የአሁኑ ጨዋታ ያስፈራል ጋይስ። ሙሉት። ለማን ሼር እናድርግ? ሁሉም ተኝቷል። መሬት ላይ ያላችሁ አንዱ በአጋጣሚ ከሾፈን እግዚአብሔርን ትላይ ያላችሁ አደራ በመሬት አደራ በሰማይ ስጡኝ። ምንድን ነው ታሪክ ልትሰሩ ነው እንዴ እናንተ? ልታስቀጡኝ ነው እንዴ? በቃ ዘፈኔን ከፍቼ ትሪፕል ጋይስ በሶስት ነው ጋይስ። አደራችሁ እንዳይዘኝ እናቴ እንዳይዘኝ ጋይስ። ትሪፕል ጋይስ ትሪፕል በሶስት ነው ጋይስ። በሶስት ነው ታይሚንግ ላይ ትሪፕል ጋይስ ትሪፕል ጋይስ ትሪፕል ታይሚንግ ላይ አንድ ጋላክሲ ጋይስ አንድ ጋላክሲ። ቴንክ ዩ ባንቺ ቴንክ ዩ። አሁን በታብታብ እንሂድ ጋይስ ፕሊዝ በታብታብ እንሂድ። ይሄ መሙላት ያቅተናል። 1000 ምናምን ያላችሁ እንዲፍታር ካለ ጋይስ ሌስኮ ጋይስ ታብ ዘ ስክሪን ይዙ። በታብ ሂዱ። እዛ ነው እንደሚሰሙት ማውራው እዛ ነው የሚሄዱት እያሉ አያችሁ። እንሂድ በታብታብ ዜድ በስመ አብ። በበዓል ከቀጣሽኝ የምር እኔ እህት የለኝም ማለት ነው። የምር እህት የለኝም ማለት ነው። ታብታብ ይርኮፕሊ እንሂድ። በታብታብ እንሂድ ጋይስ። በታብታብ 500 እንኳን በታብታብ እንሙላው። በታብታብ 500 እንኳን እንሙላው ጋይስ። ከስር ግን ምንድን ነው የምታወሩት? ግን አንዱን ሆፕ የሚባለው ሜንሽን እያደረጉት ፍቱት በቃ። እኔ የምልሽ ዜድ ወይ እናንተ ሀገር ለመዝናናት ትሆናለች እንዴ? ውሻ ተሰጠሁ። ውሻ ነክሶሻልና በውሻ ደግሞ አሁን ማሳጅ እናርግሽ። ምዕራፍ የዛን ቤት እኔ ላይ ማሳጅ እናርግሽ በውሻ። ሀገርሽ ለመዝናናት ይሆናል ወይ? አዎ ይሆናል። አይ ቢሆንማ አንቺ ደላሽ ነበር። ለምን የምኖረው እኔ ደልቶኝ እኮ ነው የምኖረው እኔ። ከፍቶኝ ብዬ አውቃለሁ። አይ ውሻ አይነክስሽም ጠዋት ብዬ ነው። እና የሰው ውሻ ካለ ምን ታደርገዋለህ አባቴ? ልክ ነሽ። የኔና በጀማ መቱሽ ወይኔ አዲስ አበባ ብትሆኝ እናቴ ትሙት እስከ ጥግ ነበር የምንሄድላቸው። ጋይስ 200 ሙሉት። አውቆ ነው 200 ሙሉት ይቀጣ 2000 ጋይስ አዘናግቼ የላችሁ በሚገርም ስታይል ጋይስ አዘናግቼ የላችሁ። ኧረ ቢኬ የሆነ ተአምር ፍጠር። እኔ ስወጣ ጥሬ አብሮኝ ይበራል። አሁን ያሸነፈው ጥሬ ስጋ ጋብዛለሁ። አሁን እንዳሸንፍ ያደረገኝ 4000 ገባን ጋይሶች። ጥሬ ስጋ ነው የምንበለው። ዮናስ ጨርጨር ጋይሶች ሌትስ ጎ። ኧረ ፕሊስ ላሸንፍ። ኧረ በበዓል ቀን በቃ አልጦለብ ጋሬ ጋይሶች አልጦለብ በበዓል ቀን። ኧረ በበዓል ቀን አልጦለብ። ጭራሽ እየተሳሳሙ ነው ጋይሶች። የምር በበዓል ቀን ራሱ ስቀጣ ፈጣሪስ ምን ይላል? የምሬን እኮ ነው። ቴንኪው እንኳን አደረሳችሁ።
ዝንዬ ዜድ አንደኛ ቅጣት አንዴ እሺ፣ ከቅጣትሽ በፊት መናገር ያለብኝ ልናገር። መናገር ያለብኝን አንዴ ልናገር። ኦኬ። ቲክታክ ላይ የምሬን ነው በጣም ብዙ ሰዎች አውቃለሁ፣ ብዙ ሰዎች ታወቂያለሁ እና አንቺ ማለት ዜድ በቃ እኔ አላውቅም። በጣም ለአንቺ ያለኝ ነገር በጣም ሪስፔክት፣ በጣም ትልቅ ሰው ነሽ። እኔን በጣም የምታከብሪኝ፣ እኔን በጣም ከክፉ ነገር የምትጠብቂኝ፣ ሰው ሲናገረኝ አይዞ ብለሽ ወይ ብለሽ የምትሄጂልኝ ዜድ። እኔ በቃ ስለ አንቺ የምሬን ነው በቃ ምን ብዬ ዛሬ ቃና ቲቪ ዛሬ 8 ሰዓት ይታያል እና 8 ሰዓት ላይ ስለ አንቺ ያወራሁት ነገር አለ። በእናትህ አንቺ ማርያምን ይደብረኛል። እሺ ቁም ነገር እየተወራ እንደዚህ ስገቢ የምር በጣም ነው የሚደብረው እንዴ። እና ዜድ በቃ እኔ እንጃ ፈጣሪ አንቺ ለእኔ የሆነ የሰጠኝ ምናምን በቲክቶክ ሰክስ አልሰማም። ፋራ ነኝ እኔ ደግሞ ፋራ ስለሆንኩ ፋራ ደግሞ ገገማ ነው። አንደኛ ቅጣት ስማ፣ አንደኛ ቅጣት አንተ እኔ እናቴ ትሙት አንደኛ ቅጣት እዛ ትሄድና እኔ ስቲቭ ታሪክ የሌለኝ ፈሳም ነኝ። ምን ታሪክ አለኝ? ሁሌ እንደቀጠቀጠችኝ ነው ዜድ ትላለህ። አንደኛ። ሁለተኛ ቅጣት እንደ በግ ዛሬ አውደ ዓመት አለም እንደ በግ ትሆንና እርር ስለ በቃ ትክክለኛ የለም በጋ የሚለው አውደ ዓመት ሊታረድ ሲመጣ ትላለህ። ሶስተኛ ቅጣት ሽንት ቤት ሂደህ ታቅፋለህ ለ5 ደቂቃ ሺዝ ክሊር። ትንሽ ወንድሜ ያዳ መስሏት ነው በለኝ። አንቺ እስጢፋኖስ እኮ ነኝ እንዴ? ስንት ቤት ወተተኛት አገባኝም። ሂድ ተቀጣ። ቤት ኦፍ 3 ነው። ተነስ። ኧረ ረፊ በእግዚአብሔር እኔ እሺ ብል ህዝቡ ከስር ኖ የሚል ጽሁፍ ነው የሚጽፈው። ኧረ ረፊ ቢያንስ ተናቅጣቅት ይላል። ስሚ አራተኛ ቅጣት የራስህ አባብዬ ዘፈን ዝፈንልን። አንድ ነገር እንገርሽ፣ ለሰይፉ ፋንታውን እንኳን አልዘፈንኩም። ኢንተርቪው ላይ ቀርቤ ለአንቺ እዚህ ላይቭ ላይ ክርክር እያልሽ የምትይ ሴትዮ አሁን ተቀጠልኝ። እማማ ትሙት ብለሃል። ተቀጠልኝ እኮ እቀጣለሁ። በቃ ተቀጣያ። ዛሬ ፊት ለፊት ይኸው ጠባሳሽን ተቀውረሻል ብዬ ነው በፒስ እያወራሁሽ ያለሁት እና በቃ ሰው በፒስ ሲያወራ ደግሞ በፒስ አውሪ። እቀጣለሁ። የበዓል ቅጣት ቅጭኝ በእናትሽ። የበዓል በቃ ሄዶ የበዓል ያው በግ እኮ የበዓል ነው ስትል በቃ እንደዚህ የጎሰስ ኮስዳለሁ ወደ ቤቴ። ያኛው ዜድ ምናምን የሚለው እኔ እህቴ እኮ ነሽ። አሁን ብቀጣም በኋላ ጌም 1000 ኮይን ስሰጥሽ አባብዬን ዝፈኑ እያልሽ እኮ ታሞግሽኛለሽ። እኮ ኖርማል ነገር ነው። በቃ ያራድ ይልጃል። ተነሽ። ስለዚህ ንገሪኝ ቅጣትሽን። አንደኛ ቅጣት አባብዬ ትዘፍነዋለህ። ቁመ ሪሞት ይዘህ ምናምን ቁመ አባቢ ምናምን እያለሽ ትዘፍኛለሽ። ያራድ ይልጅ። ሁለተኛ ቅጣት ስማ እኮ አንደኛ ልንገር። አንደኛ ቅጣት አንዴ ከይቅርታ ጋር እንድናኝ እዚህ ጋር ጀለሶችሽ ታፕታፕ አድርገው ምንም ጊፍት ሳይሰጥሽ 5000 ገብተሽ ለአንቺ ልዘፍንልሽ አልችልም። ምዘፍንልሽ በዚህ በትናንሽ ቁንጥር በሆነ ቅጣት አይደለም፣ በስነ ስርዓት ተቀጣ። እግዚአብሔር ተቀጣ። እማማ ትሙት ብላል። ተቀጣልኝ። አምስተኛ ቅጣት ከፈለግ አንበሳ ልጅ የሌለው መጥተህ እዚህ ጋላሪ ይሙላልኝ። እሱ ነው የቀረኝ። ወይ ጉድ! ለምን ታዲያ ጨቦ አትይዙንም? እንደዚህ ቅፈላ ከተጀመረ እንደዛ በይው እያሉኝ እኮ ነው። ሀብታም ነው ብሎ እኮ ነው ድሃ መሆን ያላወቀው። ዜድ አራሰማም አይቆም ነገር አርቲስት ኩሩ እንደሆነ ታውቂያለሽ? አረ በእናትህ ተቀጣ። ታውቂያለሽ? አርቲስት እስቲ በቲክቶከሮች አባት እንደሆነ ታውቂያለሽ? እኔ አሁን በወጣ ፎቶን ዘቅዝቀሽ ልትሰድቢ ነው አንቺ እኔ ላይ? ኧረ ብሮ እያልሰድብሽም ለምን ሰድብሻለሁ? በቃ አራዳርሽ ነገ እንገናኛለን። እሺ ምርጥ አይላፊው ህዝብ ሪከርድ አድርጋችኋል። ንገሪኝ ቅጣት በእናትሽ አታቀሳስቢ። ቶሎ በይ። አንደኛ ቅጣት እንደ በግ እርስልህ እንባዕ ትላለህ 20 ጊዜ። ሁለተኛ ቅጣት ተንበርክከ እኔ ስቲቭ ሁል ጊዜ እንደቀጠቀጠችኝ ፈሳም ነኝ ታሪክ የለኝም ትላለህ 10 ጊዜ። ሁሌ ዜድ እንደቀጠቀጠችኝ እኔ ስቲቭ ተሸናፊ ነኝ። በቃ ይሄን ልበልልሽ። ፈሳም ነኝ ትላለህ እንጂ ለምን እንደዚህ አይነት አጸያፊ ቃል ሚዲያ ላይ እናወራለን? ኦኬ እሺ። እኔ እስጢፋኖስ ታሪክ የሌለኝ ሁል ጊዜ በዜድ እንደተቀጠቀጥኩ ነው 10 ጊዜ።
የምን ታሪክ ነው ግን? አንቺ ታሪክሽን ተቀምጠሻ እንዲያስጨነቅሽ ታሪክ ቢኖርማ እኔ አልቀጠቅጥም ነበር። ብሮ ተንበርክሻ እዛ አድርገውና ተንበርከክ። ፈጣሪ ግን የጥበበኛ ቤት እያያችሁ ነው አይደለ? ክራር ይገርማል። ላይ ስቲፍዬ ማዳም ያው ሌላስ ደግሞ ዝም ብለሽ ማሲንቆ እኮ ነው እኮ በቃ ይሄ ነው እኮ የድምፃዊ ቤት ዋናው ዜዋ አለ። አዝማሪው ፊት ለፊት አለ። የክለብ ዲጄውን ፊት ለፊት አለ። እመቤቴን ሙሉ የአራዳ ልጆች እኮ ነው እዚህ የተሰበሰብ ነው። እሺ የምኑን ልቀጣልሽ? የፈለከው ወይ በጉ የምን በግ ነው? እሺ ምን ላይ ላስቀምጠው ስልኩን? ምን ላይ ላስቀምጠው ስልኩን? አርቲስት ብለህ የስልክ ማስቀመጫ እንኳን የለም። ሳሎን ነዋ። በየቤተው አንዳንድ ላስቀምጥ እንዴ መላጣል እና አንቺ ታዋቂ አርቲስት ነሽ። በቃ ስቲቭ ወይኔ ያለ ፕሮግራሜ ጌም አስገባች። እኔ እኮ ጊፍተር ይቆጣኛል የምር። ቀን ቀን እንዳላ የረፍት አርግ ብሎኝ ነበር፣ ግን ምን ላድርግ? የአርባ ቀን እድሌ በዚህ ላግዛቸው እንጂ በል ሪፖስት አደርገዋለሁ። እሺ ኦኬ። ምን አታሽቃብጪ ለሪካርድ ምንድነው ብለው ቶሎ በይ ዜድ ያላላ ስቲቭ ታሪክ የሌለኝ በዜድ ሁሌ እንደተቀጠቀጥኩ ነኝ። በል ታሪክ የሌለኝ ሁሌ በዜድ እንደተቀጠቀጥኩ ነው። ታሪክ የሌለኝ ሁሌ በዜድ እኔ ስቲቭ በል በል ልጅየው እኮ ፊት ለፊት አለው። ስሜ ምን ይሰራል? እኔ ስቲቭ ታሪክ የሌለኝ በዜድ ሁሌ እንደተቀጠቀጥኩ ነኝ። በል እኔ ስቲቭ ታሪክ የሌለኝ በዜድ ሁሌም እንደተቀጠቀጥኩ ነው። ያው ሙያ አይደለም ቲክቶክ ላይ ስር መጠመጥ ነው። በል እኔ ስቲቭ ሙያ አይደለም በዜድ እየተቀጠቀጥኩ ነው። እኔ ስቲቭ ኖ ሙያ አይደለም አለም ታሪክ የሌለኝ ነኝ ሁሌ በዜድ እንደተቀጠቀጥኩ ነው። በል እዚህ በእናትሽ ከታኩር ጋር ባመጣው ዶድራንት እንዳለልሽ በእናትሽ አንቺ አለ በክርስቶስ በእናትሽ ለካንጮትበት እንዴ በቃ የተቀጠቀው ነው አይኔ በል እሺ። እኔ ስቲቭ ታሪክ የሌለኝ ሰው ነኝ። በዜድ ተቀጥቅጫለሁ እንጂ በቃ እኔ ስቲቭ ታሪክ የሌለኝ ሰው እጫወታለሁ። ጌም ከተጀመረ ትጫወታለህ። በል መጀመሪያ ትጫወታለህ። በል እኔ ስቲቭ ታሪክ የሌለኝ ተንበርከክ። አንተ ማን ያበጣብሽ ቃጠሎ በክርስቶስ ዛሬ በመዳረም አሁን በል እኔ ስቲቭ ታሪክ የሌለኝ በዜድ ተቀጥቅጫለሁ። እኔ ስቲቭ ታሪክ የሌለኝ በዜድ ተቀጥቅጫለሁ።